ሰላም እንደምን አላችሁ? ይህ የተዘጋጀበት ዋነኛው ሲኦሲ የሚፈተኑ ተማሪዎችን ለማገዝ ነው። ላይክ፣ ኮሜንት፣ ሰብስክራይብ ጥያቄም ሲኖራችሁ በዚሁ ላይ ማስቀመጥ ትችላላችሁ። ስለዚህ በዋነኝነት የምናየው ኢንቬንተሪስን ይሆናል። ኢንቬንተሪስ ስር የምናያቸው ኦብጀክቲቮች ምንድነው? ዲፋይን እናደርገዋለን። ኢንቬንተሪ ማለት ምን ማለት ነው? ኢንቬንተሪ በክላሲፋይድ በሁለት ይደረጋል። እሱንም የምናየው ይሆናል። ኢንቬንተሪ ሲስተም ላይ ፐርፔቹዋል ኤንድ ፔሪዮዲክ የምንለው በዚህኛው ላይ ግን ዋነኝነት የምናየው ፔሪዮዲክ ኢንቬንተሪ ሲስተም እንደ ጆርናል የሚደረገውን ይሆናል ማለት ነው። ኔክስት ኤፍኦቢ ዴስቲኔሽን ኤንድ ኤፍኦቢ ሺፒንግ መካከል ያለው ማለት ሪስኩን ማን ነው የሚወስደው? በንግድ ዓለም ላይ ሪስኩን ማን ነው የሚወስደው? አንድ እቃ ሲጓጓዝ ከአንድ ቦታ ወደ አንድ ቦታ ላይ ማን ነው ሪስኩ የሚወስደው የሚለው ማለት ነው። ሁለተኛ ኮንሳይመንት ጉድ የምንላቸው ኮንሳይመንት ጉድስ የምንላቸው ምንድናቸው? ኦነር አለ፣ ሪቴለር አለ። ስለዚህ ኦነሩ ለሪቴለሩ ይሰጣል፣ ግን በባለቤትነት ስር ድረስ ያለው ማን ነው? በኦነሩ። ስለዚህ እነዚህን የምናይ ይሆናል ማለት ነው። ከመጀመሪያው ስንጀምር ኢንቬንተሪስ ማለት ምን ማለት ነው? ኢንቬንተሪ ማለት አንድ ድርጅት ለሽያጭ ወይም ምርቱን ለማምረት የሚገዛቸው ማለት ናቸው። ስለዚህ አን አይተም ሄልድ ፎር ሴልስ ሊሆን ይችላል ኦር ምንድን ናቸው that will be used or consumed in the production of good or to be sold ናቸው ማለት። ስለዚህ ኢንቬንተሪ can be classified into two በሁለት ይከፈላሉ። ኢንቬንተሪስ ኦፍ ማኒፋክቸሪንግ ኤንድ መርቸንዳይዚንግ የምንላቸው ማለት። አንደር ማኒፋክቸሪንግ ስር በሶስት ክላሲፋይድ ያደርጋቸዋል። ሮ ማቴሪያል አለ፣ ወርኪንግ ፕሮሰስ አለ፣ ፊኒሽ ጉድ ይኖራል ማለት። ወርኪንግ ሮ ማቴሪያል ማለት ምን ማለት ነው? በቀላሉ ሌትስ ሴ ፎር ኤግዛምፕል አንድ ፊኒሽ ጉዳችን መኮሮኒ ነው ብለን ብንወስድ የመጀመሪያው ሮ ማቴሪያላችን የምንገዛው ምንድን ነው የሚሆነው? ስንዴው ነው አይደል? ስንዴው ይህ ሮ ማቴሪያል ጥሬ ዕቃ ምንለው ማለት። ይህ ጥሬ ዕቃ ስንዴው ሲፈጭ ምን ይሆናል ማለት ነው? ወርኪንግ ፕሮሰስ ይሆናል ማለት። ፕሮሰስ ሃዝ ቢን ስታርትድ በት ናት የት ፊኒሽድ አላለቀም ማለት ነው። ይህ የስንዴ ግን አልቆ ፕሮዳክቱ ላይ መኮሮኒ ሲሆን ያኔ ምንለው ፊኒሽ ጉድ እንለዋለን ማለት። ስለዚህ አንደር ማኒፋክቸሪንግ ላይ ኢንቬንተሪ ካን ቢ ክላሲፋይድ ኢንቱ ስሪ ከፋፍላቸዋል ማለት። ወይራስ መርቸንዳይዚንግ ላይ የምንላቸው ላይ ምንድነው የምናደርገው? ጉድስ ፎር ሪሴልስ ነው አይደል? ለሽያጭ ነው የምናቀርባቸው። ኦልሬዲ እንገዛለን፣ ለሽያጭ የሚቀርቡ ናቸው ማለት ናቸው። ኢንቬንተሪ እንዴት ይመዘገባል የሚለውን ሁለት አይነት ይኖሩታል። አንደር ፐርፔቹዋል ኤንድ ፔሪዮዲክ። ፐርፔቹዋል ሲባል ምን ማለት ነው? ይህ ማለት እያንዳንዱን ትራንዛክሽን ከተመዘገበ በኋላ ምን ያደርጋል ማለት ነው? ራሱን በራሱ አፕዴት ይደረጋል። ካን ቢ ዲተርማይን ኮስት ኦፍ ጉድ ሶልድን ዲተርማይን ማድረግ እንችላለን። ይህ ሞስትሊ አኪሬት ነው። ፐርፔቹዋል የምንለው አኪሬት ላይ ምን ለማድረግ ይጠቅማል? ኳንቲቲ ኦን ሃንድ ወይም እጃችን ላይ ያለውን ፕሮዳክት ምን ያህል ላይ ቀረን የሚለውን ለማወቅ ይረዳናል ማለት ነው። ወይራስ ፔሪዮዲክ የምንለው ግን ምንድነው? አት ዘ ኤንድ ኦፍ ዘ ዴይ ላይ ነው። አት ዘ ኤንድ ኦፍ ዘ ዴይ ላይ ስንል አይዘር ኢን መንዝ ሊሆን ይችላል ማለት ነው። በተቀመጠልን ኢንተርቫል ላይ ገብተን መጋዘን ቆጥረን we can be determine cost of good sold ዲተርማይን ማድረግ እንችላለን ማለት ነው። ስለዚህ ይህ ምንድነው ማለት ነው? somehow ሪካርድ ኪፒንግ የምናደርገው ከዛኛው አንጻር ሲታይ ሌስ ነው። ስለዚህ በዚህ መሰረት እስቲ ፔሪዮዲክ ኢንቬንተሪ ስር ያሉ ኤግዛምፕሎችን ጀምር። ሲገዛ እንዴት ይመዘገባል የሚለው ሜጀር ፖይንታቸው ጋር አንዱ የሚለየው ምንድነው? ፔሪዮዲክ ሲሆን ፐርቼዝ የሚባልን አካውንት ያውቃል። ወይራስ ፐርፔቹዋል ላይ ግን ፐርቼዝ የሚባል የለም፣ ኢንቬንተሪ ነው የሚለው። ምክንያቱም ምን እያደረገ ይመጣል? ስሩ ዘ ፕሮሰስ አፕዴት እያደረገ ነው የሚመጣው። የመጀመሪያው ጥያቄ ምን ይላል? ጁላይ 3 ፐርቼዝ መርቸንዳይዝ ኦን አካውንት ስንት አላችሁ? 25000። ተርሙ ስንት ነው? 210 ኔት 30። ይህ ፕሮዳክት በስንት ነው የተገዛው እያላችሁ ነው? 25000። በምን ኦን አካውንት ነው ያለን አይደል? ስለዚህ በዱቤ ማለት ኢን ተርምስ ኦፍ ክሬዲት ነው የተገዛው። 210 ሲነ ምን ማለት ነው? በ10 ቀን ውስጥ መክፈል ከቻለ ስንት ፐርሰንት ይቀነስለታል ማለት ነው? 2% ይቀነስለታል። አለበዛስ within 30 days ማጠናቀቅ መቻል አለበት ማለት። ስለዚህ ይህ ጆርናል ስናደርግ ምንድነው የምንለው? ፐርቼዝ አድርገናል አይደል? ፐርቼዝ እንላለን በዴቢት ሳይድ። በክሬዲት ሳይድ ምን ይሆናል ማለት ነው? አካውንት ፔብል 25000 ይመጣል ማለት ነው። አሁን ከገዛነው ውስጥ በተለያዩ ምክንያቶች ሪተርን ልናደርግ እንችላለን። ሪተርን ሲደረግ እንዴት ጆርናል ይደረጋል የሚለውን ደግሞ ነው። ጁላይ 6 ላይ ሪተርንድ ዲፌክቲቭ መርቻንዳይዝ ፐርቼዝድ ኦን ጁላይ 3 ስንት 1000 ይለናል አይደል? አሁን ይሄንን ሪተርን ስናደርግ እንዴት ይመዘገባል የሚለው ነው። አንደኛ ነገር ምን ይቀንሳል? ያለብን ዕዳ ይቀንሳል አይደል? ስለዚህ አካውንት ፔብል በምን ሳይድ ይመጣል ማለት ነው? በዴቢት ሳይድ ይመጣል።
ከዛስ በክሬዲት ሳይድ ላይ ምን ይመጣል ማለት ነው? ፐርቼዝ ኤንድ ሪተርን አላዋንስ ይመጣል በ1000 ማለት ነው። ወይራስ ይህ ካምፓኒ አሁን ምን አደረገ? ከፈለ እንበል። አሁን ከፈለ። ሲከፍል ምን አደረገ? ጁላይ 12 ላይ paid the supplier for July 3 purchase less and return discount አለ። የከፈለው መች ነው? ጁላይ 12 ላይ። የግድ ሊነግረን አይገባም። መች ነው መጀመሪያ የገዛው? ጁላይ 3 ላይ። ስለዚህ በስንት ቀን ውስጥ ከፍሎናል? ከ10 ቀን ባነሰ ቀን ውስጥ ከፍሎናል። ስለዚህ ምን ያገኛል ማለት ነው? ዲስካውንት ያገኛል። ኦልዌይስ ግን ዲስካውንት ከመሰራቱ በፊት ምንድነው ማድረግ ያለብን? ሴልስ አሁን ፐርቼዝ ዲስካውንት ለመስራት ምን ማድረግ መቻል አለብን? የመጀመሪያ ነገር ምን መቀነስ መቻል አለበት? ሪተርን አድርገናል አይደል? ከ25000 ላይ ስንትን እንቀንሳለን? 1000 እንቀንሳለን። 1000 ከቀነስን በኋላ ምንድነው የምናደርገው? 2% ስናባዛ 24000 ታይምስ 2% ስናደርግ 480 ዲስካውንት አግኝተን ምን በማድረጋችን? ቀድመን በመክፈላችን። ይህ ማለት ምንድነው? ቀድሞ ክፍያን ለማበረታታት ኦልሬዲ የሚዘረጋ መንገድ ስለሆነ ማለት ነው። ስለዚህ አሁን ይህንን ካደረግን በኋላ ምንድነው ብለን የምንመዘግበው ማለት ነው? ያለብን ዕዳ ስንት ነው? 24000 ዕዳ አለብን። ወይራስ ግን ከዚህ ላይ ምን አግኝተናል? ፐርቼዝ ዲስካውንት 480 አግኝተናል። ካሽ ስንት ከፈልን ማለት ነው? 23520 ይመጣል ማለት ነው። ስለዚህ ካለብን ቅድሚያ በመክፈላችን ምን ያህል ዲስካውንት አግኝተናል ማለት ነው? 480 አግኝተናል ማለት ነው። ሽያጭስ ኦን አካውንት ሲደረግ እንዴት ይመዘገባል የሚለውን እንይ። ሶልድ መርቻንዳይዝ ፎር 10000 10 ይለን ኔት 30 አይደል? በኮስት ኦፍ ጉድ ሶልድ ስንት አለን? 7200 ይለናል። ይህን አሁን ምንድነው ሽያጭ አከናውናል። በምንድነው የተሸጠው እያለን ኦን አካውንት ነው አይደል? ስለዚህ ምን እንላለን? ተሰብሳቢ ሂሳብ አለኝ እያለን ነው የምንመጣ አይደል? ስለዚህ በዴቢት ሳይድ ምን ይመጣል? አካውንት ሪሲቨብል፣ በክሬዲት ሳይድ ሴልስ ረቨኑ ይሆናል ማለት ነው። ዋቲፍ አሁን እዚህ ጋር ወደሚጨርሻውም ላይ የምንመጣበት ይሆናል። ፐርቼዝ ዊዝ ትራንስፖርቴሽን ላይ እንዳልኳችሁ ነው። እቃው ሪስክ ውስጥ ሲጓጓዝ ብዙ አይነት ሪስኮች ሊገጥም ይችላል። ዲፌክቲቭ ሊሆን ይችላል፣ ሊሰበር ይችላል፣ ሊበላሽ ይችላል። ስለዚህ ኤፍኦቢ ሺፒንግ ኤንድ ኤፍኦቢ ዴስቲኔሽን የሚለውን ዲቴል ወደኋላ የምናየው ይሆናል። ፐርቼዝድ መርቻንዳይዝ 12000 ኤፍኦቢ ሺፒንግ ፖይንት ይለናል። 215 ኔት 30 ዊዝ ትራንስፖርቴሽን ኮስት ስንት ነው? 500 አድድ ቱ ኢንቮይስ። እዚህ ጋር የሚነግረን አሁን ኤፍኦቢ ሺፒንግ ማለት ማን ነው ከቨር ማድረግ ያለበት ትራንስፖርቴሽኑ? ባየር። ስለዚህ ባየር እስከሆነ ድረስ አሁን ይህንን ትራንስፖርቴሽን ስንት አለን? 500 የተገዛው ላይ አድ ተደርጓል ማለት ነው። ስለዚህ ምን ብለን እንመዘግባለን? ፐርቼዝ ያደረግነው አማውንት ስንት ነው? 12000። ትራንስፖርቴሽን ደግሞ ያወጣናት ትራንስፖርቴሽን ኢን ስንት አለችን? 500። ስለዚህ ጠቅላላ ዕዳችን ስንት ነው ማለት ነው? 12500 አካውንት ፔብል ዊዝን ክሬዲት ሳይድ ይመዘገባል ማለት ነው። ጁላይ 25 ላይ ከስተመር ፔመንት፣ ከስተመር ሲከፈል ለከስተመራችን ከፈለን ብለን እንስል። ስለዚህ ሪሲቭድ ፔመንት ፍሮም ጁላይ 14 ሴልስ አፍተር ሪተርን ኤንድ 1% ዲስካውንት ፔመንት ተቀበልን እያለ ነው። ስለዚህ አሁን የመጀመሪያው ነገር መቼ ነው የተከፈለን? ቀኑን ነው የምናየው። ጁላይ 25 አይደል? በስንት ቀን ውስጥ ነው ያከፈለን? ጁላይ 14 ላይ ለነበረ ስለነበረ ከ10 ቀን በአንድ ሰው። ስለዚህ ምን 1% ዲስካውንት ያገኛል። በዚህ ሰዓት ላይ ሪተርን ኤንድ አላዋንስ ቢኖር ኖሮ መጀመሪያ ምን እናደርጋለን? ከሸጥነው ላይ ሪተርን ኤንድ አላዋንሱ ተቀንሶ ነበር ፐርሰንት የሚሰራው። ግን አሁን በአሁኑ ላይ ምን የለንም? ሪተርን ኤንድ አላዋንስ ስለሌለን 10000 ላይ ስንት እንፈልጋለን? 1%ን ዲስካውንት እንፈልግለታለን። ስለዚህ ሴልስ ዲስካውንት ይሄ ሰው ስንት ያገኛል ማለት ነው? 100 ያገኛል ማለት ነው። አሁን ይህን ጆርናል ስናደርግ ምን ይሆናል ማለት ነው? ካሽ ሪሲቭድ የምናደርገው ስንት ነው የሚሆነው? 9900። ምክንያቱም ምን ሴልስ ዲስካውንት 100 ስላገኘ። አካውንት ሪሲቨብል በክሬዲት ሳይድ ስንት ይመጣል? 10000 ይመጣል ማለት ነው። ጁላይ 27 ላይ ካሽ ሴልስ በካሽ ሽያጭስ ብናደርግ ምን አይነት ልዩነት ይመጣል የሚለው ነው። ካሽ ሴልስ ኦፍ $15500 the cost of merchandise sold was ስንት አለ? 10000 አለ። ስለዚህ ምን እናደርጋለን? ካሽ በዴቢት ሳይድ ይመጣል፣ ሴልስ ረቨኑ በክሬዲት ሳይድ 15500 ይመጣል ማለት ነው። አሁን ኤፍኦቢ ሺፒንግ ኤንድ ኤፍኦቢ ዴስቲኔሽን። ኤፍኦቢ ሺፒንግ ማለት ምን ማለት ነው? ልክ አሁን ፊገሩ ላይ እንደምታዩት መርከቡ ላይ እስከተጫነበት ሰዓት ጀምሮ ኃላፊነቱን ማን ይወስዳል ማለት ነው?
ባየር ይወስዳል ማለት ገዢው ነው ማለት ነው። ኢንሹራንስ መግባት ያለበት እዚህ መርከብ ላይ አንድ ጉዳት ቢደርስ ማነው ኢንሹራንስ መግባት አለበት የሚለው ምን ይሆናል? ባየር ይሆናል። ወራስ ኤፍኦቢ ዴስቲኔሽን ማለት ግን እኔ መጋዘን ጋር አምጥቶ ምን ሲያራግፍ ያኔ ምን አደርጋለሁ? ኃላፊነት ወስዳለሁ። እስከዚያ ድረስ ኃላፊነቱ የማን ነው ካለ የገዢው ወይም የሻጭና የሻጩ ነው የሚሆነው። ኤፍኦቢ ዴስቲኔሽን ማለት ኦልዌይስ ሴለር ነው ኃላፊነት። ስለዚህ በመንገድ ላይ ያለ አንድ ጉዳት ቢያጋጥመው ኢንሹራንስ ማግባት ያለበት ማለት ነው ሴለር ነው ማለት ነው። ኤፍኦቢ ሺፒንግ ግን ከተጫነበት ሰዓት ጀምሮ ኢንቬንተሪው ራሱ በማሰር ነው መቆጠር ያለበት በባየር ሳይድ ነው ማለት ነው። ይህንን ካለን አልፋ ካምፓኒ ሶልድ መርቸንዳይዝ ኦን አካውንት ቱ ቤታ ካምፓኒ 6000 ተርም ኤፍኦቢ ዴስቲኔሽን ኔት 30 አልፋ ካምፓኒ ፔድ ትራንስፖርቴሽን ኮስት እንታለ 200 ፎር ዴሊቨሪ ኦፍ መርቸንዳይዝ ሶልድ ቱ ቤታ ካምፓኒ። ስለዚህ አሁን በባየር እና በሴለር ሳይድ መዝግበን ያለውን ዲፍረንስ እንየው። የአልፋ ካምፓኒ ሸጧል ለቤታ ካምፓኒ በ6000 የአግሪመንታቸው ምንድን ነው የሚለው ኤፍኦቢ ዴስቲኔሽን። ስለዚህ ማን ነው እያለን ኤፍኦቢ ዴስቲኔሽን ካለ ሴለር ነው ኃላፊነት ያለበት ማለት ነው አይደል? ቦታው ላይ እስኪደርስ ድረስ። ስለዚህ ትራንስፖርቴሽን ኮስት ማን ነው የሚከፍለው? ሴለር ነው። ስለዚህ መጀመሪያ ምን እንላለን ማለት ነው? ጆርናል ስናደርግ በሴለር ሳይድ ያው አካውንት ሪሲቨብል 6000 አለ፣ ሴልስ ረቨኑ 6000 አይደል? በክሬዲት ሳይድ እቺኛውን ትራንስፖርቴሽን ምን ማለት ነው? ዴሊቨሪ ኤክስፔንስ በዴቢት ሳይድ ይመጣል። ካሽ 200 ብለን በክሬዲት ሳይድ እንመዘግባለን ማለት ነው። ወራስ ይህንን በባየር ሳይድ ቢመዘግበው ምን ብሎ ይመዘግበዋል? ባየር ሳይድ ሲሆን ፐርቼዝ ይለዋል። አካውንት ፔብል ምክንያቱም ኦን አካውንት ስለገዛ ድረስ እዳ ነው የሚሆነው፣ ይመዘግባል። እቺስ የትራንስፖርቴሽን ኤክስፔንሷ ምን ይሆናል? there will be no entry። ስለዚህ ምንም አይነት ምዝገባ አይኖርም። ስለዚህ ኖ ኢንትሪ ብለን የምንጨርሰው ማለት ነው። ኮንሳይንመንት ጉድስ ብዙ ጊዜ ፈተናም ላይ ግራ የሚያጋባው ሆኖ የሚገኘው ይሄ ነው። ኮንሳይንመንት ጉድስ ስንል ኦውነር ሳይድ አለ፣ ኮሳይነር የምንለው አለ። ኮሳይን የምንላቸው ደግሞ ሪቴለር። አሁን ለምሳሌ አንድ የልብስ ፋብሪካ ሊሆን ይችላል። ምን ሊያደርግ ይችላል? ለተለያዩ ሪቴለሮች፣ ለተለያዩ ሻጮች ሊሰጥ ይችላል። ግን በባለቤትነቱ ስቲል ድረስ ያ ልብስ በማሰር ነው ብንል ምን ነው? በማሰር ነው የሚሆነው በባለቤት ወይም በኮሳይነር ሳይድ ነው ማለት። ስለዚህ ጉድስ ሄልድ ባይ ዋን ፓርቲ ኮሳይነር ወይም ኦውነር የምንለው ማለት ነው። ሰርድ ፓርቲ የምንላቸው ስንማ ኮሳይን የምንላቸው ማለት ነው። አሁን ይህ ብዙ ጊዜ እንዴት ይመዘገባል? እንዴት ነው የሚሰሩት ከተባለ ኮሳይኔት the only benefit they get ከዚህ ምንድነው? ኮሚሽን፣ በኮሚሽን ነው የሚሰሩት። እስቲ ይሄንን በኤግዛምፕል እንየው። a manufacturer sends goods costing ስንት ነው? $5000 to a retailer to sell on consignment. the retailer sells the goods and receive ስንት ፐርሰንት አለ? 10% ኮሚሽን አለ። ስለዚህ የመጀመሪያ ነገር እስቲ ምን ኮሳይኑ እንዴት አሁን ከኮሳይነሩ ወደ ኮሳይን ወይም ከኦውነሩ ወደ ሪቴለሮቹ ሲተላለፍ እንዴት ነው የሚመዘግበው የሚለው ምን እንላለን? ኮሳይን አውት ብሎ ይመዘግባል። ኢንቬንተሪ ምን ብሎ በ5000 ይመዘግባል ማለት ነው። አሁን ሌት ሴይ ይህ ፕሮዳክት ተሸጠን ነው፣ ምክንያቱም ሪቴለሮች ናቸው ሻጡት። በስንት ነው የገባው? በ5000 ነው። ከዛ ላይ ስንት ሊሆን ይችላል? በ7000 ተሸጠ እንባል። በ7000 ቢሸጥ ምንድነው የሚያገኘው ብለናል? ኮሚሽኗን አይደል? ስለዚህ የ7000 ምን 10% ኮሚሽን ስንሰራ ስንት ትመጣለች? 700 ነች ማለት ነው። ስለዚህ እቺ ማኒ ሴንት ቱ ኮሳይነር የሚላክለት ስንት ነው የሚሆነው ማለት ነው? 6300 ነው። ምክንያቱም ምን አድርገን ነው እቺ 700 የማንሽ ማለት የሪቴለር ወይም የኮሳይኑ ፓርት ነች ማለት ነው። ስለዚህ ይሄንን ኮሳይኑ እንዴት ይመዘግቡታል የሚለውን እንስቲ። በኮሳይነር ሳይድ ሲሆን እንዴት ይመዘገባል ማለት ነው? ካሽ ስንት ይመጣለታል? 6300 ተቀብያለሁ። 700 ስንት ነች ማለት ነው? ኮሚሽን ኤክስፔንስ ነች ማለት ነው። ሴልስ ረቨኑ በክሬዲት ሳይድ ላይ ስንት ይመጣል? 7000 ይመጣል ማለት ነው። በተቃራኒው ደግሞ ኮሳይኑ ምን ብሎ ይመዘግበዋል? ካሽ የተቀበለው ስንት ነው? 7000 ተቀብሏል። ፔብል ቱ ኮሳይነር ወይም ለኦነሩ የሚከፍለው ስንት ነው? 6300። 700 ምንድነች? ለሱ ረቨኑ ነች። ስለዚህ ኮሚሽን ረቨኑ ብሎ በክሬዲት ሳይድ ይመዘግባታል ማለት ነው።
ስለዚህ በዚህ ፓርት ላይ ያየናቸው ፔሪዮዲክን ጆርናሎች አይተናል፣ ኤፍኦቪ ዴስቲኔሽኖችን አይተናል፣ ኮሳይመንትን አይተናል። በሚቀጥለው ፓርት ላይ የምናየው የሚሆነው ፐርፐቹዋልን እናያለን፣ እንዴት ይመዘገባል የሚለውን